ስሜ ፋና የደለሳ ነው። የማህበረሰብ ጤና አማካሪ ነኝ። ዛሬ የምነግራችሁ ስለ ደም ግፊት ነው። ጤናማ የደም ግፊት በአጠቃላይ 120/80 ነው። በተለያየ እድሜ ክልል የተለያየ ጤናማ የደም ግፊት መጠን ሊኖረን ይችላል። የደም ግፊት ህመም 4 ደረጃዎች አሉት። መጠነኛ ከፍታ ያለው አንደኛ ደረጃ፣ ሁለተኛ ደረጃ እና አስቸኳይ የህክምና እርዳታ የሚያስፈልገው የደም ግፊት ይባላሉ። የደም ግፊት ደረጃው ከፍ ባለ ቁጥር የበሽታውን ጥናት ከፍ እንዳለና በህክምና የሚወሰደው እርምጃ የተለያየ እንደሆነ ያመለክታል። አንዳንዶች ሁሉንም አይነት ከፍ ያለ የደም ግፊት ያለ መድኃኒት በስፖርት ብቻ ማስተካከል ይቻላል የሚል የተሳሳተ አመለካከት አላቸው። መረጃው እንደሚያመለክተው ከአራቱ ከፍ ያለ የደም ግፊት ደረጃዎች መካከል በስፖርትና ጤናማ የኑሮ ዘይቤን ሳያሰልሱ በመከተል ማስተካከል የምንችለው መጠነኛ ከፍታ ያለውን የደም ግፊት ብቻ ነው።